ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? ውፍረት መቀነስ የምትፈልጉ ልጆች ካላችሁ ማለት ነው። ብዙም ጊዜ እሰማለሁ አያለሁና ውፍረት መቀነስ የሚፈልግ ሰው በብዛት አያለሁና አንድ ነገር ሼር ላድርግላችሁ እያሰብኩኝ። ምንድነው ሼር ላድርግላችሁ የፈለኩት ውፍረታችሁን መቀነስ የምትፈልጉት ልጆች ማለት ነው። በጣም ቀላል ቤታችሁ ውስጥ የሚገኝ ወይም ደግሞ በቀላሉ ገዝታችሁ መጠቀም የምትችሉ ብዙ ወጪ ሳያስወጣችሁ ክብደታችሁን ለመቀነስ ግን እመኑኝ ከቀነሳችሁ በኋላ መጨመሪያ አንቺ ምክንያት የቀነስ ነው እንዳትሉ፣ መጨመሪያ ንገሪን ምንድነው እንዳትሉ፣ እርግጠኛ ሁኑ። እሺ መጀመሪያ መቀነስ ትፈልጋላችሁ ወይ ነው ጥያቄው። ክብደት መቀነስ ከፈለጋችሁ በቤታችሁ አረንጓዴ ሻይ አለ አይደል? አረንጓዴ ሻይ በየቀኑ ጠዋት ባዶ ሆድ ላይ አንድ ሳምንት ሞክሩት። የምሬን ነው። አንድ ሳምንት ሞክሩት። በየቀኑ ጠዋት ባዶ ሆድ ላይ ሳበሉበት አረንጓዴ ሻይ ስኳር ሳታበዙበት፣ ስኳር ራሱ ክብደት ስለሚጨምር ስኳር ሳታበዙበት አረንጓዴ ሻይ፣ ማንኛውም አረንጓዴ በቤታችሁ የሚገኝ ወይም በአቅራቢያችሁ የሚገኝ የምትገዙት ሊፕቶንም ሊሆን ይችላል። ምንም ያገኛችሁትን እያፈላችሁ ጠጡ። ለአንድ ሳምንት ሞክሩት። ከዛ በኋላ በሉ ነገሩን ከቀነሳችሁ በኋላ ግን መጨመሪያ እንዴት ነው እንዳስቀነሽን መጨመሪያ እንዳትሉ። ስለሱ አላውቅም፣ ግን መቀነስ የምትፈልጉ ይሄን ተጠቀሙ ብላችሁ ፈልጌ ነው። አመሰግናለሁ።